ሰላም እንዴት ናችሁ? በሁለት ደቂቃ ውስጥ በኤአይ እነዚህን የመሰሉ ቪዲዮዎች እንዴት እንደሚሰራ አሁን አሳያችኋለሁ። ኑ እንጫወት፣ ተፈጥሮን እናድንቅ። ተፈጥሮን ማድነቅ እወዳለሁ። የአዋፍ ድምጽም ደስ ይለኛል። ሌትስ ጎ። አሁን ላሳያችሁ። ጉግል ላይ ፍሎው ብላችሁ ትጽፋላችሁ። ፍሎው ብላችሁ ስትጽፉ ይኸው መጀመሪያ ላይ ይመጣላችኋል። ጉግል ፍሎው ኤአይ ክሬቲቭ ስቱዲዮ፣ እሱን ክሊክ ታደርጉታላችሁ። ኢትዮጵያ ስትሆኑ ብዙ አይሰራላችሁም፣ ወይም ቪፒኤን መጠቀም አለባችሁ። ውጭ ላይ ስትሆኑ እንግዲህ አክሰሱ አለ። እኔ በፕሮ ነው ሜምበር የሆንኩት። ኢትዮጵያ ሆናችሁ በቪፒኤን ሞክሩት። ኒው ፕሮጀክት ትላላችሁ። እዚህ ጋር በአማርኛ መጻፍ ትችላላችሁ፣ በእንግሊዝኛ መጻፍ ትችላላችሁ። በእንግሊዝኛ የምትፈልጉትን ነገር ስትጽፉለት እንትን ያደርግላችኋል። ስትጽፉለት አሪፍ አድርጎ ያመጣላችኋል የምትፈልጉትን ነገር። እኔ ግን በአማርኛ በቀላሉ ላሳያችሁ። ለምሳሌ አንዲት ቆንጆ ኢትዮጵያዊት አዲስ አበባ ቦሌ መንገድ ላይ ወክ የባህል ልብስ ለብሳ አስፓልት ስትሻገር ቪዲዮ በፕሮፌሽናል ቀረጻ አድርገህ ከተሻገረች በኋላ ይሄንን ንግግር ትናገር። እንደዚህ ይሄ ፕሮምፕት ይባላል። ከዛ ንግግሩ አደጋ፣ የትራፊክ አደጋ ምናምን ይሄንን ትናገር የሚለውን ሀገሬ ውብ ናት። ያው ፕሮ ስትሆኑ ምናምን ፖሊሲውንም ህግ ያለበት ሀገር ላይ ስለሆኑ ሎኬሽኑንም ስለሚያውቁት እንትን አይሉልንም፣ ብዙ ቼክ ያደርጓችኋል እና ወርዶቹ ምናምን በጣም አደገኛ የሆኑ ነገሮችን አይፈቀድም። እስቲ አሁንም እንግዲህ እያጠነጠነች ነው። ይቅርታ እንግዲህ ትንሽ ደቂቃ ወስዶባችኋል። በ2 ደቂቃ ብዬ 5 ደቂቃ ገባሁኝ። ያው በእጅ ስጽፍ አማርኛው ስጽፍ እናንተ አዘጋጅታችሁ ከጨረሳችሁ ወይም በእንግሊዝኛ ሲሆን ደግሞ ፕሮፌሽናል የሆነ ነገር ትጽፋላችሁ። እሺ እንግሊዝኛ ለማትችሉ ወገኖቻችን ነው ይህንን እያሳየሁት ያለሁት። ፕሮምፕቱን በእንግሊዝኛ ቆንጆ አድርጋችሁ እንዲጽፍላችሁ ቻት ጂፒቲ ላይ ሄዳችሁ በአማርኛ ጽፋችሁ በእንግሊዝኛ ቀይርልን፣ ለፊልም እንዲሆን አድርግልን ብላችሁ ሲን 1 ሲን 2 እያላችሁ ክፍል 1 ክፍል 2 እያላችሁ ብትጽፉ ደግሞ ቆንጆ አድርጋችሁ ጥሩ ቪዲዮ መስራት ትችላላችሁ። እሺ ሞከር አድርጓት። ለበለጠ ነገር ደግሞ ሎሚ ስኩል ብትማሩ የበለጠ አድቫንስ ትሆናላችሁ ለማለት ያህል ነው። እንግዲህ ቪዲዮአችን 40% ላይ ደርሳለች። በእርግጠኝነት 100% እንደደረሰች ቪዲዮአችንን ማየት እንችላለን ማለት ነው። ኤአይ ላይ ትልቅ ተአምር እየፈጠሩ የሚመስሉን ነገሮች ትንሽ ነገር ምናልባትም 3 ቀን 4 ቀን ትኩረት ሰጥተን ብንማር ብዙ ነገር መፍጠር እንችላለን። ያው ተፈጥሮልናል። እስቲ ፕሌይ እንለዋለን።
ሀገሬ ውብ ናት። ያው ስፓልቱ ላይ ቦሌን አመጣትልሽ። ከዛን ሀገሬ ውብ ናት። በቃ እንደዚህ እያደረጋችሁ ብዙ ሲኖችን እየደራረባችሁ የምትፈልጉትን ነገር መስራት ትችላላችሁ። ይመቻችሁ።